ብዙዎች የሚዲያ ስራሽን ትተሽ ቤት መዋልሽ አይቆጭሽም ወይ ብሎ ይጠይቁኛል። ልጆቼን ቤት ተቀምጬ ማሳደግ ከጀመርኩኝ 3 ዓመት አልፎኛል። በእነዚህ 3 ዓመታት የደረስኩበትን ትልቅ እውነትና ያለፍኩበትን የውስጥ ትግል አጋራችሁ። በሚዲያው ዓለም ብዙ መግፋትና መድረስ የምችልበት አቅም እንዲሁም እድል እያለኝ ልጆቼን ስወልድ ሁሉንም ትቼ እነሱን ለማሳደግ ብዬ ቤት ስቀመጥ እውነቱን ለመናገር ያለውበትን ሁኔታ መቀበል በጣም ከብዶ ነበረ። ጊዜም አዲስ ነገር ከነበረበት እና አጓጊ የስራ ዓለም ወጥቶ በልጆች ጩኸትና በዳይፐር ቁልል መሀል ራሴን ማግኘት በጣም ከባድ ነበረ። በቃ ዋጋ ይሄ ነው ማንነቴ መከነ ማለት ነው ብዬ ያዘንኩባቸውና የተቆጨሁባቸው ቀናት ብዙ ናቸው። ግን ይሄ የውስጥ ትግል አንድ ትልቅ እውነትን አስተማሪ። ብዙ የምንሰጥባቸው ትልልቅ ስራዎች ከሰው አይን የተከለሉ ናቸው። እናትነት ውጫዊ ድምቀት ሳይሆን ማንም በማያይሽ ቦታ ላይ የምታሳዩ ጥንካሬ የድል መለኪያ መሆኑን በተግባር አስተማሪ። እናቶች በተለይም ደግሞ የተማራችሁበትን የለፋችሁበትን ስራችሁን ትታችሁ ልጆቻችሁን ለማሳደግ ቤት ውስጥ የተቀመጣችሁ ማንም ባያያችሁና እውቅና ባይሰጣችሁ እንኳን እየሰራችሁት ያለው ስራ ከየትኛውም እውቅና፣ ከየትኛውም ገንዘብ፣ ከየትኛውም የስራ እድገት በላይ ነው። አንቺ ለዓለም አንዲት እናት ነሽ፣ ለልጆችሽ ግን ሙሉ ዓለማቸው ነሽ። እንዳልኳችሁ እኔ ይሄንን ትልቅ እውነት ለመቀበል ጊዜ ፈጅቶብኛል። ያዘንኩባቸው፣ የተናደድኩባቸው፣ በራሴ የተበሳጨሁባቸው ቀናት ብዙ ናቸው። አንቺስ ጋር እንዴት ነው? ከሙያሽ ወጥተሽ ቤት ተቀመጠሽ ልጆችን ማሳደግሽ ምን እንዲሰማሽ አደረገ?